መጽሐፈ ምሳሌ ምዕራፍ 4 ከጥበብ የሚገኝ ጥቅም። ልጆች ሆይ የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ስጦታን እሰጣችኋለሁና ሕጌን አትተዉ። እኔም አባቴን የምሰማ ልጅ ነበርሁና በእናቴም ፊት እወደድ ነበረ። ያስተምሩኝም ነበር፣ እንዲህም ይሉኝ ነበር፣ ቃላችን በልብህ ይኑር፣ ትእዛዞቻችንንም ጠብቅ፣ አትርሳቸውም። የአፌንም ቃል ቸል አትበል፣ አትተዋት፣ ትደግፍህማለች። ውደዳት፣ ትጠብቅህማለች። ጥበብ ዓይነተኛ ነገር ናትና ጥበብን አግኝ። ከሀብትህም ሁሉ ማስተዋልን አትርፍ። ጠብቃት፣ እርሷም ከፍ ከፍ ታደርግሃለች። አክብራት፣ እርሷም ታቅፍሃለች። ለራስህ የሞገስ አክሊልን ትሰጥሃለች፣ በደስታ አክሊልም ትጠብቅሃለች። ልጄ ሆይ ስማ፣ ንግግሬንም ተቀበል። የሕይወትህም ዓመታት ይበዙልሃል። የሕይወትህ መንገድ ይበዛ ዘንድ የጥበብን መንገዶች አስተምርሃለሁና በቀናች ጎዳና መራሁህ። ብትሄድ ፍለጋህ አይጠፋም፣ በሮጥክም ጊዜ አትሰናከልም። ምክሬን ያዝ አትተውም፣ ለራስህ ጠብቃት፣ እርሷ ሕይወትህ ናትና። በክፉዎች መንገድ አትሂድ፣ በክፉ ሰዎችም ጎዳና አትቅና። በተጓዙበትም ቦታ አትሂድ፣ ከእነርሱ ፈቀቅ በል ተመለስም። ክፉ ካላደረጉ አይተኙምና ከዓይናቸው እንቅልፋቸው ይወገዳል አይተኙምም። የኃጢአት መብልን ይበላሉ፣ በግፍ የወይን ጠጅም ይሰክራሉ። የጻድቃን መንገዶች ግን እንደ ብርሃን ይበራሉ፣ ሙሉ ቀን እስኪሆንም ድረስ እየጨመሩ ይበራሉ። የኃጥአን መንገዶች ግን ጨለማ ናቸው፣ እንዴት እንደሚሰናከሉም አያውቁም። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብል። ምንጮችህ እንዳይደርቁ በልብህ ጠብቃቸው፣ ለሚያገኟቸው ሕይወት ለሥጋቸውም ሁሉ ፈውስ ናቸውና። ልብህን አጥብቀህ ጠብቅ፣ የሕይወትህ መገኛ ከእርሱ ነውና። ክፉ አፍን ከአንተ አርቅ፣ ሐሰተኞች ከንፈሮችንም ከአንተ አስወግድ። ዓይኖችህም አቅንተው ይዩ፣ ሽፋሽፍቶችህም ወደ እውነት ያመልክቱ። ለእግርህ ቀና መሄጃ ሥራ፣ መንገዶችህንም አቅና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከመጥፎ መንገድ መልስ። እግዚአብሔር የቀኝ መንገዶችን ያውቃልና የግራ መንገዶች ግን ጠማሞች ናቸው። እርሱም መሄጃህን የቀና ያደርጋል፣ አካሄድህንም በሰላም ያሳምራል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።